እውነተኛ ታማኝነት ምን እንደሚመስል አስባችሁ ታውቃላችሁ? እድሎች በእናንተ ላይ ባይሆኑም እንኳን ከአንድ ሰው ጎን መቆም ማለት ምን ማለት ነው? ዛሬ ለብዙ ትውልዶች ልብን ወደ ነካው የመታመን የፍቅርና የታማኝነት ውብ ታሪክ ውስጥ እንገባለን። ኑሐሚን እና የሩት ታሪክ ነው። ነገር ግን ሁሉም ነገር ሲፈርስ ምን ይሆናል? እና ከእምነትና ከፍቅር በቀር ምንም የቀራችሁ ነገር የለም። እስቲ አብረን እንፈልገው። የሩትና የኑሐሚን ታሪክ የሚጀምረው መሳፍንት በእስራኤል ላይ በገዙበት ዘመን ነው። እነዚህ ሁሉ መሳፍንት በገዛ አይናቸው ትክክል የሆነውን ነገር ያደረጉበት የጭካኔ ዘመን ነበር። በይሁዳ ምድር ረሃብ ሆነ። በዚህ አስቸጋሪ ወቅት ከቤተልሔም አንድ ቤተሰብ ማለትም አቤሜሌክ፣ ሚስቱ ኑሐሚን እና ሁለቱ ልጆቻቸው መሐሎንና ኬሌዎን ወደ ሞዓብ ምድር መጡ። በዚያም ተቀመጡ። የኑሐሚን ሕይወት ልብ የሚሰብር ለውጥ ላይ ነበር። በረሃቡ መካከል አቤሜሌክ ቤተሰቡን ወደ ሞዓብ ጎረቤት ሀገር ሊወስድ ወሰነ። ለመዳን በጣም ፈልገው ነበርና እዚያ ምግብና ደህንነት እንደሚያገኙ ያምኑ ነበር። ከደረሱ በኋላ ግን ብዙም ሳይቆይ አሳዛኝ ነገር ተፈጠረ። የኑሐሚን ባል አቤሜሌክ ሞተ። በባዕድ ሀገር መበለት አድርጎ ተዋት። ወንድ ልጆቿ መሐሎንና ኬሌዎን ከሞዓባውያን ሴቶች ሩትንና ኦርፋን አገቡ። ይሁን እንጂ ከ10 ዓመት በኋላ ሁለቱም ወንዶች ልጆች ሞቱ። ኑሐሚን ከሷ ሀገር ርቃ በምትገኝ ሀገር ውስጥ ከሁለት ምራቶቿ ጋር ቀረች። ኑሐሚን በሐዘኗ ውስጥ ሳለች እግዚአብሔር ሕዝቡን እንደጎበኘ፣ በዚህም በይሁዳ ያለው ረሃብ ማብቃቱን ሰማች እና በቤተልሔም ደግሞ ምግብ ተገኘ። ኑሐሚን ግን በጣም አዘነች። ባሏንና ሁለቱ ልጆቿን አጣለች። ከባድ ሐዘን ተሰማትና ወደ ቤቷ ለመመለስ ወሰነች። እሷም ሩትና ኦርፋን በሞዓብ እንዲቆዩና ወደ ቤተሰቦቻቸው እንዲመለሱ ነገረቻቸው። ምክንያቱም ኑሐሚን ለነሱ የምታቀርባቸው ምንም ነገር አልነበራት። ኑሐሚንም እንዲያለቻቸው ልጆቼ ሆይ ተመለሱ። ለምን ከኔ ጋር ትሄዳላችሁ? ባሎቻችሁ የሚሆኑ ልጆች በሆዴ ያሉኝን? ልጆቼ ሆይ ተመለሱ። ባል ለማግባት አርጅቻለሁና ሂዱ። ተስፋ አለኝ ብል ዛሬ ለሊትስ እንኳን ባልባገባ ወንዶች ልጆችን በወልድ እነርሱ እስኪያድጉ ትቆያላችሁን? ስለ እነርሱ ባል ማግባት ትተዋላችሁን? ልጆቼ ሆይ እንዲህ አይደለም፣ የእግዚአብሔር እጅ በእኔ ወጥቷልና ከእናንተ የተነሳ እጅግ ተመርሬአለሁ። በመጀመሪያ ላይ ሁለቱም ምራቶቿ አለቀሱ። ኦርፋም ኑሐሚን ሳመች፣ ወደ ሕዝቧም ተመለሰች። ሩት ግን ኑሐሚንን ለመተው ፈቃደኛ አልሆነችም። ኑሐሚንም እነሆ ባልንጀራሽ ወደ ሕዝቧና ወደ አማልክቷ ተመልሳለች፣ አንቺ ደግሞ ከባልንጀራሽ ጋር ተመለሽ አለቻት። የሩት ቃል ኃይለኛና በማይናወጥ ታማኝነት የተሞሉ ነበሩ። ሩትም ወደምትሄጂበት እሄዳለሁና በምታድሪበትም አድራለሁና እንድተውሽ ካንቺም ዘንድ እንድመለስ አታስቸግሪ። ሕዝብሽ ሕዝቤ አምላክሽም አምላኬ ይሆናል። በምትሞችበት ስፍራ ሞታለሁ፣ በዚያም እቀበራለሁ። ከሞት በቀር አንቺና እኔን አንዳች ቢለየን እግዚአብሔር ይህንን ያደርግብኝ ይህንንም ይጨምርብኝ አለቻት። ሩት ለኑሐሚን የገባችው ቃል በታማኝነት ብቻ ሳይሆን በፍቅርና በእምነት ላይ ነበር። ኑሐሚንን መረጠች። ምንም እንኳን የወደፊቱ ጊዜ የማይታወቅ ቢመስልም ይህ የታማኝነት ተግባር በሁለቱም ሕይወታቸው ውስጥ አዲስ ምዕራፍ መጀመሩን ያመለክታል። ለአፍታ ቆም ብላችሁ ራሳችሁን ጠይቁ። በሕይወታችሁ እንደዚህ አይነት ታማኝነት አይታችሁ ታውቃላችሁ? ሁለቱ ሴቶች ወደ ቤተልሔም ተመለሱ። ኑሐሚንም ስትረድ ሕዝቡ ሲያያት ደነገጡ። ኑሐሚንን የሚያውቋት ሴት አልነበረችም። የከተማይቱ ሰዎች ሁሉ ስለ እርሷ ይህች ኑሐሚን ናትን እያሉ ተንጫጩ። በሐዘንና በማጣት ተሸክማ ነበርና እርሷም ኑሐሚን አትበሉኝ፣ ማራ በሉኝ፣ ምክንያቱም ሁሉን የሚችል አምላክ ሕይወቴን እጅግ መራራ አድርጎታል አለች። ነገር ግን በምሬቷ መካከል ሩት ጥንካሬዋንና ፍቅሯን እየሰጠች ከጎኗ ቀረች። የሩት ታሪክ በእውነት መገለጥ የጀመረው በኢጅፕት ነበር። ሩት ኑሐሚንን ለመንከባከብ ጓጉታ እርሻ ለመቃረም ወሰነች። በአምላክ እርዳታ የኑሐሚን ባል ሀብታም ዘመድ በሆነው ቦዔዝ በሚባል ሰው እርሻ ውስጥ ገባች። ቦዔዝ ሩትን ተመልክቶ ለኑሐሚን ያላትን ታማኝነት ሲያውቅ ደግነት አሳይቷት በነፃነት እንድትቃርም ፈቀደላት። እንዲያውም ተጨማሪ እህል እንዲተውላት ሰራተኞቹን አዘዛቸው። በግንባሯም ተደፍታ በምድር ላይ ሰገደች። እኔንስ ለመቀበል በምን ነገር በፊት ሞገስ አገኘው? እኔ እንግዳ አይደለሁምን አለችው። ቦዔዝም መልሶ ባልሽ ከሞተ በኋላ አባትሽና እናትሽን የተወለድሽበትን ምድር ትተሽ ቀድሞ ወደማታውቂው ሕዝብ እንደመጣሽ ለአማትሽ ያደረግሽው ነገር ሁሉ ፈጽሞ ሰምቻለሁ። እግዚአብሔር እንደ ስራሽ ይስጥሽ፣ ከክንፉም በታች መጠጊያ እንድታገኚ በመጣሽበት በእስራኤል አምላክ በእግዚአብሔር ዘንድ ደሞዝ ፍጹም ይሁን አላት። ጊዜው ያለፈ ሲሄድ ቦዔዝ ለሩት ሞገስ ማሳየቱን ቀጠለ። ሰራተኞቹ እንዲከላከሏትና ወደ ቤቷ ለመውሰድ የሚበቃት ነገር እንዳላት እንዲያረጋግጡ አዘዛቸው። ኑሐሚን ሩት የምታገኘውን ሞገስ ስለተመለከተች የቦዔዝን ጥበቃ በቀጥታ እንድትፈልግ አበረታታቻት። በመከር ወቅት ኑሐሚን ወደ አውድማ ወደ ቦዔዝ እንድትመጣ ሩትን መራቻት። ሩት የጥበቃና የጋብቻ ምልክት ይሆን ዘንድ የልብሱን ጥግ እንዲዘረጋላት ቦዔዝን በድፍረት ጠየቀችው። ቦዔዝ በሩት ልመናና በመልካም ባህሪዋ ተነካ። እርሱም መልሶ ልጄ ሆይ በእግዚአብሔር የተባረክሽ ሁኚ፣ ባለጠጋም ድሃም ብለሽ ጎበዛዝትን አልተከተልሽምና
ከፊተኛው ይልቅ በመጨረሻው ጊዜ ቸርነት አድርገሻል። አሁንም ልጄ ሆይ አትፍሪ፣ በሀገር ያሉ ሕዝብ ሁሉ ምግባረ መልካም ሴት እንደሆንሽ ያውቃሉና ያልሽውን ነገር ሁሉ አድርግልሻለሁ አላት። ቦዔዝ ሩትን የማግባት የመጀመሪያ መብት ያለው የቅርብ ዘመድ እንዳለ ስላወቀ ወደሱ ሄደ። ሌላው ዘመድ ኃላፊነቱን አይቶ ሩትን ላለማግባት መረጠ። ስለዚህ ንጹሕ አቋም የነበረው ቦዔዝ ሩትን በማግባት የወደፊት ሕይወቷን በማረጋገጥ ታድጓታል። ይህን ያደረገው ከስራው የተነሳ ብቻ ሳይሆን ለሩት ባህሪ ካለው ጥልቅ አክብሮት የተነሳ ነው። የቤተልሔም ሰዎች የቦዔዝንና የሩትን አንድነት አከበሩ። በመጽሐፍ ቅዱስ ውስጥ ፍጹምናን የሚያመለክቱ ከ7 ልጆች የምትበልጥ በመሆኗ ሩትን አወድሰዋታል። ሴቶችም ጎረቤቶቿ ለኑኃሚን ወንድ ልጅ ተወለደላት እያሉ ስም አወጡለት። ስሙንም ኢዮቤድ ብለው ጠሩት። የኑኃሚንም ደስታ እንደገና ተመለሰ። የቤተልሔም ሰዎች ኑኃሚንን ዛሬ ያለ ጠባቂና አዳኝ ያላስቀረሽ እግዚአብሔር የተመሰገነ ይሁን፣ ስሙም እስራኤል ይጠራ፣ ከ7 ወንዶች ልጆች ይልቅ ለአንቺ ከምትሻል ከምትወድሽ ምራት ተወልዷልና ሰውነትሽን ያድሰዋል፣ በእርጅናሽም ይመግብሻል አሏት። ኑኃሚንም ሕፃኑን ወሰደች፣ አቀፈችው፣ ሞግዚትም ሆነችው። ከሐዘን ወደ ደስታ፣ ከማጣት ወደ ማግኘት። እንደዚህ ነው እግዚአብሔር ታሪካችንን የሚጽፍ። በእግዚአብሔር ኃይል የመበጀት ኃይል ካመናችሁ ተስፋ የሚሰጡ ተጨማሪ የመጽሐፍ ቅዱስ ታሪኮችን ለማግኘት ሼርና ሰብስክራይብ አድርጉ። የሩት ልጅ ኢዮቤድ የንጉሥ ዳዊት አባት የእሴይ አባት ሲሆን ሩትን በእስራኤል ታሪክ ውስጥ በጣም ዝነኛ ለሆነው ንጉሥ ቅድመ አያት አድርጓታል። በእሷ ታማኝነትና ፍቅር በማቴዎስ ወንጌል ምዕራፍ 1 ቁጥር 5 እንደተመዘገበው የጌታችን የኢየሱስ ክርስቶስ የዘር ሐረግ አካል ሆናለች። የሩትና የኑኃሚን ታሪክ ፍቅር፣ ታማኝነትና እምነት ነው። በአስቸጋሪ ሁኔታዎች ውስጥ እንኳን እምነት የሚጣልብንና ታማኝ ሰው ለመሆን መመረጥ እንደምንችል ያስተምረናል። እናም እግዚአብሔር ያንን ታማኝነት ያከብራል። ሩት ለኑኃሚን ያላት ፍቅር ከምታስበው በላይ በረከት እንዳስገኘ ሁሉ እኛም ለሌሎች ያለንን ታማኝነትና ፍቅር ያልተጠበቀ በረከትና መለኮታዊ ዓላማ ያስገኛል። ታዲያ እኛስ ዛሬ ታማኝነትና ፍቅር እንዴት ማሳየት እንችላለን? ነገሮች ከባድ በሚሆኑበት ጊዜ እንኳን አንድ ሰው ጎን ለመቆም ፈቃደኛ ነን? የሩትና የኑኃሚን ታሪክ እነዚህን እሴቶች በዕለት ተዕለት ሕይወታችን ውስጥ እንድንመራ ይሞግተናል። ለእግዚአብሔር ምስጋና ይሁን። አሜን። ቆየ